ሰላም ለሁላችን ይሁን። ዛሬ ስለ ሀገራችን ኢትዮጵያ ማውራት ስንል በተለይም አሁን ያለንበትን ሁኔታ ከታሪክና ከጎረቤት ሀገራት እይታ አንጻር ስንመለከት ብዙ ጥያቄዎች በአእምሯችን ይመላለሳሉ። ኢትዮጵያ ወደፊት ምን ትመስል ይሆን የሚለው ጥያቄ የብዙዎቻችን ስጋትና ተስፋ ነው። እንደ ሶሪያ ወይም ሊቢያ ትሆን ይሆን ወይስ የተሻለች ሀገር ትሆናለች? ዛሬ እነኚህን ውስብስብ ሀሳቦች በጠመንጃ ሳይሆን በውይይት እንዴት እንደምንፈታው በጋራ እንመለከታለን። ኢትዮጵያ የብዙ የውሃ ምንጮች ባለቤት ናት። ይህ የታደልንበት ሀብት ግን ብዙ ጊዜ እንደ መርገምትም እንደ በረከትም ሲነሳ ይሰማል። ኢትዮጵያ ብታድግና ብትለወጥ ማን ይጠቀማል? ማንስ ይጎዳል? እውነታው ግን ቀላል ነው። የኢትዮጵያ ማደግ ለቀጠናው ሁሉ ሰላምና ብልጽግና ነው። ነገር ግን የጎረቤት ሀገራት የኢትዮጵያን መጎልበት ለምን ይፈራሉ? ምናልባትም በታሪክ የቆዩ የስልጣን ፍላጎቶች፣ የጂኦፖለቲክስ ሚዛንና የውሃ ሀብት ተጠቃሚነት ስጋቶች እንደሆኑ ግልጽ ነው። አንድ ጠንካራ ኢትዮጵያ የብዙዎችን የፖለቲካ ቀመር ሊቀይር ስለሚችል ሌሎች ሀገራት በውስጣችን በሚፈጠር መረጋጋት ማጣት ውስጥ የራሳቸውን ጥቅም ለማየት መሞከራቸው የሚታበል አይደለም። እናም ኢትዮጵያ ውስጥ ለምንድን ነው አልፎ አልፎ ረብሻ የሚፈጠረው የሚለው ጥያቄ ይመጣል። መልሱ አንድ ብቻ አይደለም። ድህነትና ውጫዊ ተጽዕኖዎች ተደማምረው የሕዝባችንን የጋራ መግባባት እየሸረሸሩት ይገኛል። ኢትዮጵያ የማንም ብቻ አይደለችም፣ የሁላችንም ናት። የዚህ ሁሉ ችግር መፍትሄ ግን መፈናቀል ወይም መተኮስ ሳይሆን በጠረጴዛ ዙሪያ መወያየት ነው። የመጨረሻው እውነታ ይህ ነው። የኢትዮጵያ መውደቅ የጎረቤቶቿንም ጭምር የደህንነት ስጋት ነው። የኢትዮጵያ መነሳት ደግሞ ለቀጠናው ሁሉ የኢኮኖሚ ዋስትና ነው። እኛ ኢትዮጵያውያን የዚህ ታላቅ ሀገር ልጆች መደማመጥ አለብን። ሀሳብን በሀሳብ መርታት፣ መፍትሄዎችን በውይይት መፈለግ ይገባል። አንድ ሀገር ስትረጋጋ የጎረቤቶቿን ጫጫታ ቀስ በቀስ ይበርዳል። ወገኖቼ፣ ለውጥ የሚመጣው በውይይት ነው፣ በአስተሳሰብ መለዋወጥ ነው። ኢትዮጵያ እንደ ሶሪያ ወይም ሊቢያ አትሆንም፣ ምክንያቱም እኛ እርስ በርስ የምንተያይበት የምንጋራው ታሪክና የጋራ የወደፊት እጣ ፈንታ ስላለን። እናንተስ ምን ታስባላችሁ? የጎረቤት ሀገራትን ተጽዕኖ እንዴት እንቋቋም? ኢትዮጵያን በጋራ ለማረጋጋት ምን መደረግ አለበት ብላችሁ ታምናላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልን። ለተጨማሪ ውይይቶች ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ።